ሰዎች ጠጭነታቸውን፣ ሱሰኝነታቸውን ሳይቀር የ40ና የ80 ቀን እድሌ ነው ይላሉ። በዚህ ምክንያት እግዚአብሔር ለመልካም ስራችን ሆነ ለክፉ ስራችን ብይን ይሰጣል። እግዚአብሔር ብይን የሚሰጠው ሕይወት እድል ሳትሆን ምርጫ ስለሆነች ነው። ውድ የቅዱሳን ድምጽ ቻናል ቤተሰቦች ዛሬ ይዘንላችሁ የመጣነው ሕይወት እድል ናት ወይስ ምርጫ በሚል ርዕስ ይሆናል። ተከታተሉን። ኮሜንት ላይ ሐሳባችሁን ስጡ። እግዚአብሔር ከኛ ጋር ይኑር። ሕይወት እድል ወይስ ምርጫ? እድል ሰዎች እንደሚሰጡት ትርጉም እነርሱን አድራሽ አድርጎ የሚመጣ ያላሰቡትና ያልጠበቁት በረከት በመንገዳቸው ፊት ለፊት የቆመ ማዕድ ማለት ነው። ሕይወት ግን በቋሚነት የተዋቀረችው በእድል ሳይሆን በምርጫ ነው። ሕይወት እድል አይደለችም የምንለው አንደኛ ማንኛውም ፍጥረት በአጋጣሚ ስላልተገኘ፣ ሁለተኛ እግዚአብሔር ትእዛዝን ለሰው በመስጠቱ፣ ሶስተኛ የሰው ልጅ ተጠያቂነት ያለውን ሕይወት በመቀበሉ፣ አራተኛ እግዚአብሔር በሰው ጥፋተኝነት ላይ ብይን መስጠቱ ነው። አንደኛ ማንኛውም ፍጥረት በአጋጣሚ አልተገኘም ስንል በእግዚአብሔር ዕቅድና ዓላማ የሚታየውና የማይታየው ዓለም ተፈጥሯል። በስህተት የተገኘ ቀስ በቀስም በማደግ ለዚህ የደረሰ ፍጥረት የለም። ፍጥረቱ በራሱ ላይ ካለው ዓላማ እግዚአብሔር በፍጥረቱ ላይ ያለው ዓላማ ይበልጣል። በሕይወት ውስጥ ትልቅ ትርምስ የሚከሰተው በአጋጣሚ ያልተገኘውን ሕይወት በአጋጣሚ ስንኖረው ነው። እድል የምንለው አጋጣሚ ራሱ በራሱ ለኛ የናኘ ስጦታ ነው። እንዲህ የሚባል ቸር የለም። የስጦታ ሁሉ ባለቤት እግዚአብሔር ነው። ያዕቆብ 1:17 ሕይወትን እድል ስናደርጋት አጋጣሚ እናደርጋታለን። ከዚህ ሁሉ በላይ የእግዚአብሔርን ሰጭነት እንቃወማለን። ሁለተኛ እግዚአብሔር ትእዛዙን ለሰው መስጠቱ። ሕይወት ረግጠን የምናያት ሳትሆን አይተን የምንረግጣት ናት። አይቶ ለመርገጥ ይረዳ ዘንድም እግዚአብሔር ትእዛዝን ለሰዎች ሰጥቷል። ሰዎች ጠጭነታቸውን፣ ሱሰኝነታቸውን ሳይቀር የ40ና የ80 ቀን እድሌ ነው ይላሉ። የጽድቅ ሥራና የኃጢአት ኑሮም ምርጫ እንጂ እድል አይደሉም። ሕይወት ወደ ወሰደችን የምንከተላት ሳትሆን ታምነን የምንጓዛት ናት። ለዚህም ትእዛዝ ተሰጥቶናል። ሶስተኛ የሰው ልጅ ተጠያቂነት ያለው ሕይወት መቀበሉ። ትእዛዝ የሚወጣው ስልጣን ካለው አካል ነው። ስልጣን ያለው አካል ደግሞ በትእዛዙ መሰረት ይጠይቃል። እግዚአብሔር ትእዛዝን ሰጥቷል። በዚህ ምክንያት ተላላፊ የሆኑትን አዳምንና ሔዋንን ቃየልን ጠይቋል። ሕይወት እድል ብትሆን ኑሮ ተጠያቂነት ባልኖራት ነበር። የመጣብን ነገር ነው፣ የማንለውጠው ምርጫ ነው እያልን በኃጢአታችን በተናዘዝን ነበር። ሕይወት ግን ተጠያቂነት ስላላት በዘፈቀደ የምንጓዝበት እድል አይደለችም። አራተኛ እግዚአብሔር በሰው ጥፋተኝነት ላይ ብይን መስጠቱ። እድል የሚባል የማንፈልገውን በረከት የሚያጥለቀልቅልን፣ እድል የሚባል የማንፈልገውን ኃጢአት የሚያሸክመን ነገር የለም። እግዚአብሔርን መርጠን የምንከተለውን ሕይወት ሰጥቶናል። በዚህ ምክንያት እግዚአብሔር ለመልካም ስራችን ሆነ ለክፉ ስራችን ብይን ይሰጣል። እግዚአብሔር ብይን የሚሰጠው ሕይወት እድል ሳትሆን ምርጫ ስለሆነች ነው። ሕይወት የመዝራትና የማጨድ ሕግ ናት። ሰው የዘራውን ነው የሚያጭደው ሲባል ሁልጊዜ ለክፉ የምንጠቀምበት ነው። በመልካም ነገርም የምናጭደው የዘራነውን ነው። መልካም ነገርም ሁሉ ክፉ ነገርም ሁለቱም ዘር ናቸው። ዘር ከሆነ ሁለቱም ይታጨዳሉ። በመዝራትና በማጨድ ድንጋጌ ውስጥ 3 ቋሚ ሕጎች አሉ። አንደኛ የዘራነውን የሚመስል እናጭዳለን። ስንዴ ዘርተን በምንም መንገድ ገብስ አናጭድም።
ስንዴ የዘራ የሚያጭደው ስንዴ ነው። ሁለተኛ ከዘራነው በላይ እናጭዳለን። ኪሎ ስንዴ የዘራ ገበሬ በየዓመቱ የሚያጭደው የዘራውን ያህል አይደለም፣ ከዘራው በላይ ያጭዳል። ምርት እየተትረፈረፈ ነው። ቃሉ ነፋስን ዘርተዋል አውሎ ነፋስንም ያጭዳሉ ይላል ሆሴዕ 8:7 ላይ። ሶስተኛ ማንኛውም ዘር ያጭዳ ዘመን አለው። አንዳንዱ ዘር እንደ ወር ጎመን በወሩ፣ ሌላው እንደ ገብስ በ3 ወር፣ ሌላው እንደ ጤፍ በ6 ወር ይታጨዳል። አንዳንድ ፍሬ ደግሞ በ20 ዓመት በ60 ዓመት ይደርሳል። መኸሩ ግን አይቀርም። አንዳንድ ሰው ሲያጠፉ በዕለት ይቀጣል፣ ሌላው ደግሞ ከ20 ዓመት በኋላ መኸሩ ይደርስበታል። ሕይወት የመዝራትና የማጨድ ሕግ ከሆነ ሕይወት ዕድል አይደለችም። በባዶ ሂሳብ ላይ ቼክ ብንፈርም ወንጀል እንደሆነ ሁሉ እንዲሁም ያላስቀመጥነውን መልካምነት መፈለግ ወንጀል ነው። የምናጭደው የዘራነውን የሚመስል መሆኑን ማሰብ አለብን። ጌታችን እግሩ ስር ተቀምጠው ለሚማሩት ይሟገትላቸዋል። በሌሎች ዘንድ የሚታዩት ስራን የሚሸሹ ስራ ፈት ተደርገው ነው። ማርታ ስለ እህቷ ስለ ማርያም ያለችውን ይህንን ነው። ጌታ ግን የሰጠው ምላሽ ማርያምም መልካም ዕድልን መርጣለች ከእርሷም አይወሰድባትም የሚል ነው። ሉቃስ 10:42። በዚህ ምላሽ ውስጥ አንደኛ የእግዚአብሔርን ነገር ወደን ካልጣልነው ማንም ሊወስድብን አይችልም። ሊቁ ዮሐንስ አፈወርቅ ሰዎች ስምህን ሊያጠፉ ይችሉ ይሆናል፣ የራስህን ጠባይ የምታጠፋው ግን አንተ ብቻ ነህ ብሏል። ጌታም የማይሰርቁበትን መክሊታችን መሆኑን አባቶች ገልጠዋል። ሁለተኛ መልካም ዕድል የምንመርጠው ነው። መልካም ዕድል ፈልጎን የሚመጣ ሳይሆን የምንመርጠው ነው። ሕይወት ዕድል ሳትሆን ምርጫ ናት ብለናል። በሕይወት ውስጥ ደግሞ እግዚአብሔር የሚሰጠን መልካም የሥራ አጋጣሚ አለ። ጌታችን ይህን ሲገልጥ ቀን ሳለ የላከኸኝ ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች ብሏል። ዮሐንስ 9:4። ጌታ ቀን ያለው የሥራ ጊዜ ነው። ጌታ መስራት የሚቻልበት ዘመን ቀን አለው ያልፋል ማለት ነው። ቀን በሌሊት ይተካልና አንድ ባለስልጣን ፊት ሁኜ ይህን ጉዳይ አሳውቅልን አሉኝ። እኔም በእንዲህ ያለ ግንኙነት ከሹም ጋር መቀራረብ አልፈልግም፣ ወንጌልን ያረክስብኛል አልኩኝ። የሰማሁት ድምፅ ግን መናገር በሚደመጥበት ዘመን ነው። አሁን እርሳቸው የሚሰሙት አንተን ነው አሉኝ። ሐሳቡን ወደድኩት። አዎ መናገር በሚደመጥበት ዘመን መስራት በሚቻልበት ጊዜ ነው። ጆሮ የምንፈልግበት ዘመን ይመጣል። ለፊላዴልፊያ ቤተክርስቲያን ከተላለፈ የተስፋ ቃል አንዱ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም የሚል ነው። ራዕይ ዮሐንስ 3:8። የተከፈተ በር የሥራ ዘመን የምንማርከው ትውልድ ነው። አንድ በንጉሱ ዘመን የተጻፈ መጽሐፍ ላይ ከቀዳማዊ ኃይለ ሥላሴ ፎቶ ስር አገሬ ኢትዮጵያ ጠንክረሽ ተማሪ፣ ሁልጊዜ አይገኝም ዕድልና መሪ ይላል። ሁለቱ ገጥመው አይገኙም። ሁለቱ ከገጠሙ ብዙ ታላቅ ሥራ ይሰራል። እግዚአብሔር በሕይወት ላይ ልዩ አጋጣሚዎችን ይሰጣል። እነርሱም አንደኛ ንስሐ፣ ሁለተኛ ትምህርት፣ ሶስተኛ የሚመክሩ ሰዎች፣ አራተኛ የእረፍት ጊዜ። ንስሐ እግዚአብሔር በግብጽ ላይ 10 መቅሰፍትን ያወረደው ኃይሉን በመግለጥ ከፈርዖን ጋር ለመወዳደር አልነበረም። ለፈርዖንና ለግብፃውያን የንስሐ ዕድል እየሰጠ ነበር። እግዚአብሔር የንስሐ ዕድል መልካም አጋጣሚ ይሰጣል፣ እርሱም ማንም ይጠፉ ዘንድ ፈቃዱ አይደለምና። ንስሐ ዕድል ከሆነ ይወሰዳል። ብዙ ሰዎች ንስሐን በማንኛውም ጊዜ ሊያደርጉት የሚችሉት ነገር አድርገው ይመለከቱታል። ንስሐ ግን ዕድል ነውና ይወሰዳል። ንስሐ የምንገባው የንስሐ መንፈስ ሲሰጠን ነው። እግዚአብሔር የንስሐ ድምፅ ሲያመጣ መንፈሱን አብሮ ይልካል። ሰውየው ወዲያው ታዞ ንስሐ ቢገባ መንፈሱ ያግዘዋል። ነገር ግን ከዘገየ መንፈሱ ይሄዳል፣ ትእዛዙ ይቀራል።
ደጋግመን የንስሐን ድምፅ ከገፋን በመጨረሻ እግዚአብሔር እንደ ፈርዖን ልባችንን በማጽናት ለቅጣት ያመቻቸናል። ሁለተኛ ትምህርት። ስለ ትምህርት በተነሳ ቁጥር የትምህርት ዕድል የሚል ቃል አብሮ ይጠቀሳል። ትምህርት ዕድል ነው። እግዚአብሔር መንፈሳዊ መምህራችን ሲሰጠን ቃሉ እንደ ካፊያ ሲወርድ ይህን ትልቅ ዕድል ነውና መጠቀም ይገባናል። አሊያ ካልተጠቀምንበት ይወሰዳል። ሶስተኛ የሚመክሩን ምክር በብዙ ገንዘብ የሚሸጥበት ዘመን ላይ ያውም የሕይወት ምክር የሚመክሩን እግዚአብሔርን የሰጠን ልዩ አጋጣሚ ነውና ልንጠቀምባቸው ይገባል። በአፍሪካ ውስጥ የአንድ ሽማግሌ ሞት የትልቅ ቤተ መጻሕፍት መቃጠል ነው እንደሚባለው በትምህርት ቤት የማይገኙ በጎ ዕውቀቶች የሚሰጡን መምህራን ማክበርና መጠየቅ ይገባናል። አራተኛ የእረፍት ጊዜ። ብዙ ጊዜ ከ21 እስከ 30 ባለው ዕድሜ እግዚአብሔር የእረፍት ዘመን ይሰጣል። ወጣቶች ትምህርት ጨርሰው ያለ ስራ ያለ ወዳጅ የሚሆኑበት ጭው ያለ ጊዜ ይገጥማቸዋል። ጉዳዩ ምን እንደሆነ አይረዱም። ቀጣዩ ጉዞ ፌርማታው ረጅም የሆነ በረራ ነውና እግዚአብሔር የማንበቢያና የጽሞና ጊዜ እየሰጣቸው እንደሆነ ስለማይረዱ በጭንቀት ያልፋሉ። የጽሞና ጊዜ ማጣት ከባድ ነው። እግዚአብሔር የሚነግረን ምክር ተቀብለን ይህን የጽሞና ጊዜ ካላበጀን በስደት፣ በሽታ፣ በእስር ቤት በመክተት ብቻችንን ያገኘናል። የእስራኤል ልጆች ከተሰጣቸው ትእዛዝ አንዱ 6 ዓመት ሰርተው በሰባተኛው ዓመት ማረፍ ለምድሪቱ ሰንበት መስጠት ነው። እነርሱ ግን ይህን ትእዛዝ መጠበቅ አቅቷቸው በስስት ለ490 ዓመታት ያህል ባዘኑ፣ ምድሪቱንም አላሳረፏትም። በስድስተኛው ዓመት በረከት ሰባተኛው ዓመት የሚያኖረውን ጌታ ማየት አልቻሉም። ስለዚህ እግዚአብሔር የባቢሎንን ምርኮ አመጣ። የባቢሎን ምርኮ 70 ዓመት ነው። የ490 ዓመታት ሰንበት 70 ዓመት ይሞላዋል። ቃሉ በኤርምያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረጓ እስክታርፍ ድረስ በተፈታችበትም ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች ይላል። ሁለተኛ ዜና 36:1 በሕይወታችን ማረፍ አቅቶን እኔ ስቆይ ሁሉም ነገር ይቆማል በሚል ሐሳብ እንቅበዘበዛለን። ምናልባት ዛሬ በእስር፣ በስደት፣ በበሽታ የምናልፈው የምንኖርነውና የምንኖረው በራሳችን ሳይሆን በእግዚአብሔር መሆኑን እንድናስታውል ነው። ደግሞም እግዚአብሔር ብቻችንን ሊያገኘን ስለወደደ ነው። ወዳጅ የብቻ ጊዜ ይፈልጋል። እግዚአብሔር ወዳጃችን ነውና የብቻ ጊዜ ይፈልጋል። በፍቅር ሲጠይቁን እምቢ ካል ቆም አድርጎ ጊዜውን ይወስዳል። እንግዲህ ተፈጥሮ ለኛ እንጂ እኛ ለተፈጥሮ አልተበጀንም። እግዚአብሔር የኛና የተፈጥሮ አዛዥ ነው። እግዚአብሔርን ስንታዘዝ ተፈጥሮ ይገዛልና። ተፈጥሮ የምንለው ቀንና ታሪክን የሚጨምር ነው። ቀኑም ታሪኩም የኛን ሊሆን እግዚአብሔርን መያዝ ያስፈልገናል። ይልቁንም መንፈሳዊ ነገር ምርጫ እንጂ እድል ባለመሆኑ ጠንክረን ልንይዘው ይገባል። በእርግጥ ብዙ ሰነፎች በሀብት ሲጥለቀለቁ፣ ብዙ አረጥራጮች የከበረ ነገር ሲያገኙ እናያለን። አዎ እግዚአብሔር መስራትን፣ መማርን፣ የሚቸገሩትን ይረዳቸዋል። ጎበዙ በጉልበቱ ሲቆም እግዚአብሔር ደግሞ ደካማውን ያግዛል። እድል የምንለው ብዙ ጊዜ ገንዘብን በመሆኑ ወይም ምድራዊ ነገር ብቻ በመሆኑ አስተሳሰባችን የወረደ ነው። ይህ ዓለም የተበጀው ለመንፈሳዊ ዓላማ ነው። ስለዚህ መንፈሳዊውን ነገር አክብረንና አልቀን መያዝ ይኖርብናል። እግዚአብሔር ይህን ዓለም ከመፍጠሩ በፊት ያየው የከተሞችን ድገት ሳይሆን የቅድስና ኑሯችንን ነው። እግዚአብሔር ያየልንን ስንኖር ቤታችን መስራት ይጀምራል። ቤትን ጥረትና ምኞት ብቻ አይገነባውም። ቤት ሰሪ እግዚአብሔር ነው። ስለዚህ ጌታዬ ሆይ እኔ ላንተ ቤት፣ አንተ ለኔ ቤት ስራ ልንል ይገባል። ሕይወት ምርጫ ናትና አሁን እንምረጥ።
የቅዱሳን ቻናል ዩቲዩብ ቻናላችንን ሰብስክራይብ በማድረግ ይህን መንፈሳዊ ዓላማና ጉዞ አበርቱ፣ አጠንክሩ። እግዚአብሔር ከኛ ጋር ይሁን። ቅዱሳን ጻድቃን ሰማዕታት በምልጃቸው አይለዩን። ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩን።